ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁም ሰላም ናችሁ ወይ? እዚህ ግሩፕ ላይ ያላችሁ 81 ሰዎች አላችሁ፣ እኔንም ጨምሮ ማለት ነው። 81 ሺህ ሰው አለ። 81 ሺህ ሰው ወደ ኦልሞስት 81,100 ምናምን ሰው አለ። ሁላችሁም ይህንን እንድታዳምጡ ነው የምፈልገው። ለሙስሊሙ ማህበረሰብ አዌርነስ ክሬት ማድረግ አለብን። እየታቀደልን ያለው ነገር በጣም ከምታስቡት በላይ አደገኛና አደገኛ ነገር ነው። አይ ቲንክ አምባሳደር ሀሰን ታጁ የሚባለው ሰው ከማህበረ ቅዱሳን ጋር ወይም ከኦርቶዶክስና ከፕሮቴስታንትም ጋር እየተናበበ እየሰራ ነው ያለው በአሁኑ ሰዓት ማለት ነው። አይ ቲንክ አዲስ ምርጫ ብለው መጅሊሱን ተቆጣጥረው ከዛ በኋላ የንጽጽር ዳዋዎችም ምንም ነገር ያሉ እንቅስቃሴዎች አሁን ያሉ እንቅስቃሴዎችን ለማስቆም ነው ከኦርቶዶክስ ጋር ተናበው ነው እየሰሩ ያሉት ኢንሻአላህ። ስለዚህ ያለው አማራጭ ምንድን ነው? አሁን መጪ ምርጫ ካለ በተቻለ አቅም ሙስሊሙ ማህበረሰብ ያንን ምርጫ ኢንጌጅ አድርጎ የሚበጀውን ከሚፋጀው የሚለይ ህሊና እስካለው ድረስ እነዚህን ወገኖች በተቻለ አቅም ምርጫ ውስጥ አለማካተት ነው። በጣም አደጋ አለው ለኢትዮጵያ። በኋላ ላይ ዋጋ ያስከፍለናል ኢንሻአላህ። ወላሂ ዋጋ የሚያስከፍለን ነገር ነው። በታሪክም አላህ ዘንድ እንጠየቅበታለን። ዳዋውን ያስመቱታል። ሄዶ ሙስሊም ያልሆኑ ሰዎችን ወደ ኢስላም መጣራት የሚባል ነገር እነሱ ጋር የለም። እነሱ የሚፈልጉት ምንድነው? ሽሩሩ እያሉ ታቦት እየሸኙ ታቦታችን ገባ እያሉ በዓል ሲደርስ እየሄዱ አብሮ በዓል ማክበር የመሳሰሉ ሽርክያት ቢድዓ የመሳሰሉ ነገሮች ላይ አብሮ መዘፈቅ ነው አላማቸውም ይላማቸው። ይህን አንግበው ነው የተነሱት። እነዚህ ሰዎች ጤነኛ አይመስሉኝም። አይ ቲንክ እኔ እንዴት እንደሆነ አላውቅም። እኔ ሙስሊም አይደሉም ብዬ ፈረጃ ውስጥ አልገባም፣ አላህ እንዳይጠይቀኝ ማለት ነው። በዛ ላይ ደግሞ እውቀቱም የለኝም እንደዚህ ፈትዋም ለመስጠት ማለት ነው። ነገር ግን ምን እያደረጉ ነው ያሉት? እንዲሁ ስናነባቸው ልክ ክርስቲያኖች የሚወዱትን ነገር ያስደስታቸዋል ወይም ደግሞ ይወዱታል ብለው የሚያስቡትን ነገር ከማድረግ ወደኋላ አይሉ፣ ምንም ነገር ወደኋላ አይሉ። ያየሁት ነገር እንደዛ እሺ፣ ምርጫቸው ነው በቃ አላህ ይተሳሰባቸው ብለን አቁመናል። አሁን ግን መጅሊሱን ለመቆጣጠርና መጅሊሱን ተቆጣጥረው ያለው አማራጭ ጀስት ይህንን ዳዋ እንትን ማለት የሙስሊሙን እንቅስቃሴ የሙስሊሙን መብት አሁን ኢቨን እንኳን ባንክ አይኖራችሁም። ወደፊት ዘምዘም የሚባል ባንክ አይኖርም። ወደፊት ሂጅራ የሚባል ባንክ አይኖርም። ይቆጫቸዋል በጣም ማለት ነው። ንግዳችሁ ይመታል። ንግድ ቦታ ላይ ወደ ኢስላም ሰዎች የሚጠሩ ሰዎች አይኖሩም። ምክንያቱም በቃ እነሱ የሚፈልጉት አይደለም፣ እነሱ አይፈልጉትም እንደዚህ አይነት ነገሮችን ማድረግ ማለት እና በተቻለ አቅም አሁን ለ2 ዓመት ነው ለ3 ዓመት የነበረው መጅሊስ ችግር ቢኖርበት እንኳን ከነ ችግሩ እሱን ተቀብለን ወደፊት መሄድ መቻል አለብን። ይሄ